እንኳን ደህና መጣችሁልን ለመርካስ ክሊታው ጻል ቴሻ ለይሁዲ ልጆች በሙሉ ለተቀደሰችው ለእስራኤል አገር መርጣችሁ ወስናችሁ ለመምጣታችሁ በጣም አስደናቂ ስሜት አርኪ ነው። ሆኖም ግን ርስት አገራችሁን ትታችሁ ስትመጡ ትልቅ የትዝታ ስሜት ተሰምቷችሁ ይሆናል። ከዚህ እንደገባችሁ ሁሉ ነገር አዲስና ለውጥ እንዳለ በባህል እና በቋንቋ፣ በአየር ጸባይ፣ በምግብ ወዘተ የመሳሰሉ አጋጥሟችኋል። ግማሾቻችሁ ከብዙ ዓመት ተነጣጥላችሁ የነበሩትን ቅርብ ዘመዶቻችሁን እንዳገኛችሁና ግማሾቻችሁ ደግሞ ዘመዶቻችሁን ኢትዮጵያ ጥላችሁ እንደመጣችሁና ሁለተኛ መቼ ከነሱ ጋር እንደምትገናኙ አይታወቅም። እኛ የመርካስ ክሊታው ጻል ተሻ ሰራተኞች እስከ ተቻለን ድረስ እናንተን ለመተባበርና ለመርዳት ገና በአዲስነታችሁ ጀምሮ ከሁሉ ህብረተሰብ ጋር ተሳትፋችሁ ተመሳስላችሁ እንድትኖሩ የሚያስፈልጉትን ነገሮች ለማስተካከል ሁሌ ቁመን እንገኛለን። መርካስ ክሊታ ጻል ቴሻ የሚገኘው ከጽፋት ከተማ ውስጥ ሲሆን ጽፋት ከተማ የምትገኘው በሰሜን በኩል ይሆናል። የመሬቷ አቀማመጥም ጋራና ሸንተረር ሲሆን ደግሞ ታላቅ ታሪክ ሐውልት ኢስቶሪያ ያላትና እንዲሁም በሃይማኖት በኩል በጣም የተቀደሰችና አካባቢዋ በጸሎት ቤቶች የተገነቡና የተስፋፋች ነች። በደንብ ቤቶችን አድሶና አጽድቶ ይጠብቋችኋል። ከዚያም በመቀጠል የቤት ንብረት ዕቃዎችን አጠቃቀምና አስተዳደር፣ አያያዝ፣ ጽዳትን አከባበር እንዴት እንደሚጠበቅ ምክርና እርዳታውን ይለግሳል። አንዳንድ የውሃ ብልሽት፣ የግድግዳ ብልሽት፣ የሽንት ቤት ብልሽት እንዲሁም የተለያዩ የጌጣጌጥ ስራዎችን ሌላ ሰራተኛ መጠን ከማሰራት ይልቅ እኛ ተምረን እንድንሰራ የተደረገልን እገዛ ነው የተማርነው። በመጀመሪያው ቀን መስተንግዶውን ሰራተኞች ገዝተው አዘጋጅተው ይቆዩአችኋል። የምክር እርዳታውን ከተቀበላችሁ ወዲያ ግን በእያንዳንዱ ቤተሰብ በግሉ ሄዶ የሚያስፈልጉትን ነገሮች መግዛት እንደሚችል ነው። በመጀመሪያው ሳምንቶች ለመርካስ ክሊታው ሰራተኞች ሥራ በጣም ይበዛባቸዋል። ሆኖም ግን ከእስራኤል አገር የመጀመሪያ መንገዶችንና መውጫ መግቢያዎችን ባንድ ላይ ሄዳችሁ ትረዳላችሁ። የጤና ጥበቃ ክፍል ፎርም የሚሞላው ዋስትናው ለጤንነታችሁ ኃላፊነት ስለሚወስድ ነው። ግን እናንተ ለጤንነታችሁ ያላችሁን ችግርና በሽታ መግለጽና ማስረዳት ኃላፊነቱ የእናንተ ነው። ተጨማሪም ውይይትና ምክር እርዳታ የፈለገ ከሰራተኞች መጥቶ መረዳት ይችላል። የባንክ ቤት ቁጥር ለመክፈትና ለመፈረም፣ ለገንዘብ አጠቃቀም የምክር እርዳታ ጉዳዩን ትረዳላችሁ። ግን ያልገባውና ግልጽ ያልሆነለት ካለ መብቱ ነው መጥቶ መጠየቅ አለበት። ከወዳችሁ ምንም ነገር አታስቀሩ። በመጀመሪያው ባሉት በሳምንት ቀናቶች ደግሞ ለትምህርት ዝግጁነት የስም ዝርዝር በጽሑፍ ፎርም ከትልቅ እስከ ትንሽ ይመዘገባሉ።
አኒ ኦላ አዳሻ ሚ ኢትዮጵያ አኒ ጋራ በጽፋት ከመርካስ ክሊታው ልዩ ለአዲሶች የሚጠቅሙና ጥናትን የሚሰጡ ፕሮግራሞች አሉ። እንዲሁም በአዲስነታችሁ ካለው ህብረተሰብ ጋር ተሳትፋችሁና ያላችሁን አስተያየት ከህብረተሰቡ ጋር በሙሉ ተመሳስላችሁ እንድትገኙ ያስፈልጋል። የፕሮግራሙ ዝርዝር የሃይማኖት ትምህርትና የዕብራይስጥ ትምህርት በማንበብና በመጻፍ ይገኛሉ። እንዲሁም ለወንዶች ለቤት ጥገና አናጺነት፣ ለሴቶች ደግሞ የምግቦች አይነት አበሳሰልና ለልጆች ጠቃሚ የሆነውን የጥናት ክፍል ወዘተ የመሳሰሉ ጥናት ይካሄዳሉ። የኮምፒውተር ትምህርት ክፍል ሁል ጊዜ በጥናት ይገኛል። ሽማግሌዎች በቦታው መኖራቸው በጣም አስፈላጊና አስከባሪ ስለሆነ ባላቸው የእውቀት ባህል ክብሩን ደግፎ ተጨማሪ ጥናትና የድጋፍ ህግጋት ጠለቅ አርገው ለማወቅ ትምህርቱን ለመስጠት ዝግጁነት አለ። በጣም ትምህርቱ ለኛ ጠቃሚ ነው፣ ጥሩ ነው። ለኛ ለቤተሰብም ለልጆቻችንም ለራሳችንም እንዲሁ ለቤቱ ዓለምም ስለ ኑሮ ቦታችን ስለ መኖሪያ ቦታችን ወደ መኖሪያ ቦታችን ስንሄድ ሆኖ እንደሚጠቅመን እንደሚመቻችልን ነው ያስተማረችን። ትምህርቱ ቆንጆ ነው፣ ለኛ የሚጠቅም ነው። ወደ ስተፊቱ በጣም እኛ በክብር እንቀበላለን። ሽማግሌዎች ልብ ወለድ የሥራ ልምድ ዕውቀት ያደረባቸውና የቤተሰብ ችግር ጭቅጭቅ በቀላሉ የሚያስወግዱና መፍትሄ የሚሰጡ ናቸው። በባህላችን ሽማግሌዎች የተቀመጡበት ቦታ በጣም ክብር ያለው ነው። እሺ እንግዶቻችን በሰላም በመምጣታችሁ እንኳን እኛ ይቅር እንጂ ወፊቱ ደስ አይላት አልቀረም። ይሁን እንጂ ከዛ ኢትዮጵያ ያለው ሕዝብ ጠቅሎ መጣልን ሳይሆን እናንተ በመምጣታችሁ እኒህ የሰሩት ሰራተኞች ሰራተኞች ያለው ህብረተሰብ ወገናችሁ በብርቱ በጣም አስቦ እንደተቀበላችሁ ደግሞ እናንተም ደግሞ እንዲሁ በሰላም ቆይታችሁ ልጆቻችሁን አሰንብቶ እናንተም ሰንብታችሁ ደግሞ ያም የምናናፍቀው ሰውና የቀረብን ሰው መጥቶ ደግሞ እናንተም ደግሞ አራስ ምን ትብላ እጇን ነው ያራጃችሁን ለመመለስ ያብቃልን። አሜን። ስለዚህ መርካስ ክሊታው የኑሮ ቤት ገዝተው ለወጡት ሽማግሌዎች ሁሉ በመወያየትና በመጠያየቅ በመገናኘት ፍቅሩን ሁሌ ለግሶ ይገኛል። የመርካስ ክሊታው ሰራተኞች የሥራ ልምድ እድገት ያደረባቸውና ለሚያስፈልጉት ነገሮች ሁሉ መልስ የሚሰጥ ነው።
ጉዳዩ መርካስ ክሊታው በሃይማኖት ትምህርት በኩል ትልቅ አስተዋጽኦነት የክብር ጥበቃውን በአንደኛ ደረጃ ጥንቃቄውን ያከብራል። ዘወትር በየቀኑና በባላቶች በቤት ክህነቶች በጸሎት ይገኛል። ዘወትር ሐሙስ ቀን በአንድ ላይ ቀበላት ሻባት ከተለያዩ መዝሙሮች ጋር ያካሂዳል። אני מברך אתכם ברכה של אהבת ארץ ישראל. سمعنا دهننا سمعنا ثورنا በአገሪቱ ቦታ በተለያዩ ከተማዎች ለጉብኝትና ለሽርሽር እየወጡ በየዓመቱ ኢየሩሳሌም እየሄዱ የስግድን በዓል በማክበር ይገኛሉ። ጊዜው ተሎ አላፊ ነው። ከእንግዲህ ወዲያ እናንተ በግላችሁ በአገሪቱ ውስጥ ለመስተዳደር የጥናት ልምድ እንድትወስዱ ያስረዳል። የመርካስ ክሊታው ሰራተኞች ስለ ቤት አገዛዝ ሕጎችንና ስነ ስርዓትን ያስረዳል። መብታችሁን አስከብሮ የምሽካንታና የትውዳት ዘካዎት መብት እንዳላችሁ በምትመርጡበት ቦታ እንድትገዙ ትብብሩንና ምክሩን ለግሶ አብራችሁ በጎን ድጋፍ ይገኛል። ቤተሰብ ስላለን ያው ቤተሰቦችን ያው እናንተ ጋር እግዚአብሔር መንግስት በሰጠነ በዛ ለመግዛት እናስባለን። አሁን ልጆች እዚሁ በቢሮ ሰራተኛ ጋር ሆነው ያው ከመንግስት ጋር እንዲተባበሩኝ ማለት ተስፋ ነኝ። እንግዲህ ያው ያቆ ሁኔታም ያው መንግስትና እናንተ ጉዳዩ ለሰው ልጅ ኑሮ አስከባሪው ሥራ ስለሆነ በተለያዩ መስሪያ ቤቶች ሥራ በመጠየቅና መብታችሁ ተከብሮ በሚገኙት ቦታ የሥራ ጥየቃና ውይይት ይገኛል። እስራኤል የገባሁት አመት ከ8 ወር አመት ተመፈቅ ይሆን ያው በመስራቅ ተቆየው ካዱቴና ምን ከጨረስ በኋላ ወደ ስራ ገባው። ከዚህ የገባው አሁን ስንት ሆነኛ ለዚህ የገባሁት 7ኛ ወሬ ነው ያለው። 7 ወር ማለት ነው። 6 ጨርሰ 7ኛ ወር እና ስራ እንደገባ አሁን እነሱ በማድሪኮች በመፈላለግ ነው ያስገቡ ማለት ነው። የኑሮ ቤት ገዝታችሁ ከመውጣታችሁ በፊት መርካስ ክሊታው የመለያያ ምክሩንና ድጋፉን አዘጋጅቶ ለቤተሰቡ ይቀርባል። እኛ ለአዲሶች ለመተባበር ከዚህ አለን። እናንተም ስነ ስርዓቱንና ኃላፊነቱን መውሰድ እንዳለባችሁ ነው። ማለትም ልጆችን በተለያዩ ትምህርቶች መውሰድና ማምጣት፣ ከሰዓት በኋላ የሚሰጡትን ትምህርት መቆጣጠር፣ የአካባቢውንና የግቢውን ጽዳት በማክበር እንድትገኙ ይፈለጋል። የመርካስ ክሊታው ሰራተኛ በሙሉ ለእናንተ ጥሩ እድል እንዲያጋጥማችሁና ጥሩ ተስፋ እንዲሆንላችሁ ለዚህ ሀገር ምኞቱን ሁል ጊዜ ይሰጣል። አባቶቻችን የሚሉት አለ፣ እንቁላል ቀስ በቀስ በእግሯ ትሄዳለች።